አንተ አማል እንዴ? በጣም ይቅርታ። ተበተናል። ለቀቀው። እንዴት አባቱ ነው የሚያምረው! ሁሌም በምናቤ የምስለው አይነት ወንድ፣ ቁመቱ ረዘም ያለ፣ መልከ መልካም፣ በአጠቃላይ ለምንድን ነው የማላውቀው ስሜት የተሰማኝ? እሱን ካየው ቅጽበት ጀምሮ ሙሉ ሀሳቤ እሱ ሆነ። ያን ቀን ልቤ እንደወሰደው እስካሁን አልመለሰልኝም። ቀናቶች በዚህ መልኩ ሩጫቸውን ቀጠሉ። እኔም ስለሱ ማሰብ ማቆም አልቻልኩም። እንደተለመደው ስለሱ እያሰብኩኝ አረ ካሌብ አስተማሪ መጣ። እሺ መጣ ብሎ እንደምሽ ጅል ካሌብ፣ አንተን ለማግኘት እህትን በቅድሚያ መታወቅ አለብኝ። መቀመጥ እችላለሁ? ትችያለሽ። ለትምህርት ቤቱ አዲስ ነኝ። ጓደኛ ከሌለሽ ጓደኛሽ መሆን እችላለሁ? በደስታ ሜሮን። ካሌብዬ ባስኬትቦል መጫወት እንደሚወድ ከሜሪ ሰምቻለሁ። ለዛም እሱን ለማየት ከሜሪ ተደብቄ ሁሌ እሄዳለሁ። ሳየው በጣም ደስ ይለኛል። ካላየሁት ግን እናቷ እንዳጣሽ ጥጃ ያደርገኛል። ግን አንድ ነገር አውቃለሁ፣ ከካሌብ ጋር የሃይማኖት ልዩነት አለ። ቤተሰቦቼ ደግሞ በሃይማኖት ድርድር አያውቁም። ያም ማለት ካሌብን ማፍቀር እንጂ እኔ ማድረግ አልተፈቀደልኝም። በተከታታይ 3 ቀን ካሌብዬ ትምህርት ቤት ቀረ። እሱን ሳላይ ስቀር 3ቱ ቀን አመት ሆነብኝ። ያለው ምርጫ መጽሐፍ በሚል ሰበብ ሜሪ ቤታቸው እንድትወስደኝ ማድረግ ነው። ያስሚን፣ አንቺ ያስሚን፣ አይኔ ያረፈብሽ ቢያምር ነው። ሜሪዬ፣ ቆንጂዬ ጓደኛ አለችሽ? ከዚህ በቃ እኔ ልሂድ። ከዚህ በላይ ከቆየሁ ቤት እቆጣለሁ። እንዴ መጽሐፉስ? ኦይ እረስቸው ነው። አምጪ። በይ ላምጣልሽ። መጣሁ። እሺ ይኸው ጨርሶ ይማርክ። አሜን። ሜሪዬ በጣም አመሰግናለሁ። እሺ ሰላም ዋሉ። ቻው። ሰላም። ወይ ነገ ይዘሽ ሆነሽ እንዳረሽ። አትፈራኝ፣ አትሽሽኝ። ግን እውነትም ቆንጆ ነኝ እኮ። ደጋመጣ እንጃት ፈለለ ሰባይህ ለማመን ይከብደኛል። አፍቃሪ ነኝና ሳስበው ያመኛል። ያስሚንዬ፣ የኔ ቆንጆ እዚህም ታርያለሽ? ባስኬትቦል ማየት እወዳለሁ። ለዛ ነው። አንድ አይነት ስሜት አለና። ቤቲ ትባላለች፣ ጓደኛዬ ነች። እና ባስኬትቦል ደግሞ መልመድ ከፈለግሽ እኔ ያስለምድሻለሁ። መቼ? ከፈለግሽ ከትምህርት በኋላ ከፈለግሽ። እሺ ደስ እንዳለሽ። ቆይ ምንቱ አሁንም ተነፍሳለሁ። ትምህርት አልገባኝም ዝም ብዬ ተማለው። ደግሞ ደጋግሜ ሰዓቱን አያለው። ረፍተው ብለው እንዴ ወዴት ነው? መጣው አንተን በመልመዴ ወዲህ ላለል ወዲያ ያስሚን መንገዴ ተሰምቶ አቤት። ደህና ነሽ? ደህና ነኝ። እኔ የምልህ ካሌብ፣ ቆንጆና ተጫዋች ፍቅረኛ አለች። ኧረ ቴንክ ዩ። ስቀልድ ነው። ቤቲ ፍቅረኛ ሳትሆን ጓደኛዬ ነች። ያን ቀን እንደኔ ደስተኛ ያለ አልመስልሻለሁ? ምክንያቱም ስለ ቤት ያወቅኩበት ቀን ነው። ወይ ለምን ከሜሪ ጋር ቤት አላስጠናችሁ? ካልደበረሽ ማለት ነው። ኧረ አይደብራትም። እማዬም እምቢ አትለንም። በጣም ወዳታለች። እሺ ደስ ይለኛል። ካሌብ አላስጠናችሁ ሲለኝ ደስተኛ ሆኜ ነበር ሽቴን የገለጽኩለት። በዚህ መልኩ ማፍቀሬ እንዳይታወቅብኝ የተጠነቀቅኩ ቀናቶች ሩጫቸውን ቀጠሉ። ሰላም ለዚህ ቤት ቴትዬ፣ እንዴት ዋሉ? ሜሪ የለችም? ያለችም። ነይ ካሌብ አለ የኔ ጨዋ። ነይ ግቢ እስኪ። እሺ ቴትዬ። ምን አለ
በሃይማኖታችን አንዱ ነው። ፈጣሪ እሱን ለኔ ቢፈቅድልኝና ጣፋንታ ይባረክ። ደሞ ላምሰ ለገንዳ መጽሐፍ ወስደን አንብበ አንተም ቢሰባ ወይ ሳይኮሎጂ። በጣም ይቅርታ እሺ ያስሚንዬ፣ አስቤበት እኮ አይደለም። ችግር የለውም። ምን ትጠብቃለህ? አስጠናኝ እንጂ። እሺ ያትውደደኝ ልቧን ማወቅ ከበደኝ። ያስሚንዬ አንቺ እኔን እንደ ወንድምሽ ሊሆን ይችላል የምታይኝ፣ እኔ ግን በቃ አፍቅሬሻለሁ። መልስሽ ምንም ይሁን ምን አፈቅሬሻለሁ። ምን ነው የኔ ልጅ ውጤት ተበላሸብሽ እንዴ? እኔ እናቴ ብትማር ኖሮ ደብዳቤውን በማንበብ ለምን እንደማለቅስ ታውቅ ነበር። ነገር ግን እሷ ሳትማር እኔን እያስተማረች ነው። እኔ ደግሞ ማላገኘውን ሰው አፍቅሬ መንገድ ሊበላሽ። በቃ የኔ ልጅ አይዞሽ፣ የታባቱ ታዩ፣ ቀጣይ ይስተካከላል። የኔ ብርቱ ኢንሻአላህ። እኮሽ መስናኛ ያልኩሽ ብዬ ያስሚን ናፍቀሽ ነው በጧት የመጣሁት። አላስጨንቅሽም፣ ፍቅር የጋራ ስሜት ነው። ስለዚህ ከአንደበትሽ መስማት አያስፈልገኝም። ያስሚን አንቺ ባታፈቅሪኝ ምን አንቺ ማፍቀሬን እቀጥላለሁ። ክፍል ገብቼ መናቃቴ እንደምንም ረፍት ደረሰ። በደብቄ ላይ ወደ ኳስ ሜዳ ሄድኩት፣ ግን ብቅ እንኳን ሳይል ረፍት አለቀ። ያሳቱን ጠበቅኩት፣ ግን የሚወደው መረብ ኳስ እንኳን አስጠላ። ሁለት ቀን በተደጋጋሚ ሳንገናኝና ካሌብዬን ሳላየው አደርኩ። ከዚህ በላይ ግን ሳላየው መቆየት አልቻልኩም። ክፍሉ ሄጄ ካጣሁት እንኳን ቤታቸው ለመሄድ እኔ አልሰማህም። ብድርህን አስደምረሃለሁ። ስማኝ ወያ ቡችዬ ናሙ ተጠጣ። እሺ ቤልዬ ወይዬ ነይ እስኪ አንቺ እብድ ሆንሽ ልጅ እንዴት ነሽ? ወዴት ነው አበድ አበድ እያልሽ የምትሄጂው አንቺ? አንድ ፍቅር የማይገባው ፋራ ልጅ አለ፣ እሱ ጋር ነው የሚሄደው። ማን ነው ደግሞ እሱ? እነግርሻለሁ፣ ዛሬ ባይሆን እንዲገባው ጸልይልኝ እሺ? እቺ እብድ ሆነሽ ልጅ በእናትህ ሰማይ አጨቃጨቀኝ። ይኸውልህ 8 እንቁላል 2 5 እንጀራ ወስዳለሁ። ምን ልትል ነው? ምንድነው የምትለኝ? ሌላ ሳሚ ሊሆን ይችላል። ሰውዬ የምትከፍል ከሆነ በቃ ክፈል። አጨቃጨቀኝ። አትሰጠኝም? ኦፍ በቃ ተፋታኝ። ከፈለግ ሱቁን አዝለው ዙር። እሺ ሃይ አንቺ ቀበጥ መጣሽ። ሎሊፖፕ ስጠኝ እስቲ። አፍሽ ውስጥ ያለው ምንድነው? ወይ ለካፌ ውስጥ አለ። እሺ ምን ልበለው ታዲያ? ባይሆን ሌላ ምን ልስጥሽ? ስንት የሚሰጠኝ ነገር ነበር። እሱማ አይገባህም እንጂ። አንቺ ቀበጥ ምንድነው እንደዚህ መፍዘዝ? አንድ ሰው ወድጄ። ታዲያ መውደድ እኮ ጥሩ ነገር ነው። ቆይ ግን የምትወጂው ልጅ እንደምትወጂው ያውቃል? አረ ምንም የማይገባው ፋራ ነው። በዚህ ጊዜ ፍቅር የማይገባው ሰው አለ ብለሽ ነው? ቆይ ያሱ አንተ ብትሆን ምን ይሰማሃል? በይ እኔ እንደዚህ አይነት ነገር አይመቸኝም። ስራዬን ልስራበት። ታዲያ ካንተ በላይ ግብድ እየፋራል። ፍቅር የማይገባ ፋራሽ ሲያስጠላ። ያማታል እንዴ?